ይሄ በዚህኛው ቪዲዮ ደግሞ ማለት ነው አንድ ወር ኦልሬዲ በቃ አሁን የሐምሌ ጾም ላይ ነው ያለነው። ጾሙ መች እንደገባ ራሱ አላውቅም። ባይዘው እግዚአብሔርን ነው የምላችሁ ማለት እኔ እንዴት ልበላችሁ፣ ምንም የማውቀው ነገር የለም ስለ እግዚአብሔርም ስለ ራሴ ምንም የማውቀው ነገር የለም። እና በቃ ለአንድ ወር ማለት ነው ወደ በጣም ጨንቆኝ ነበር፣ በጣም ደብሮኝ ነው የሄድኩትና ቁልቢ ገብርኤል ገዳም ነበር የሄድኩት። ከዛ በቃ እዛ ቁጭ አልኩኝ። በጣም የሚገርም እንዴት ልበላችሁ በህይወቴ ከወሰንኳቸው ውሳኔዎች ውስጥ በቃ this is the best እንዴት ነው በቃ የሆነ በጣም ደስ የሚል ታይም በቃ ማርያምን ነው የምላችሁ። የሆነ ሞር ወደ ቻይልድሁድ የተመለስኩ ያህል ነው የተሰማኝ። ገብቷችኋል? እንግሊዘኛ ምናምን መቀላቀል ያው ትንሽ እና ሞር ማለት ነው ማርያምን ነው የምላችሁ። ሜንታሊም በቃ ስፒሪቹዋሊም በትንሹ ነው የምላችሁ። እንዲህ ለማካበድ ምናምን ሳይሆን በትንሹ በቃ ጠንከርከር ብዬ ነው የመጣሁት። ራሴ ሞር አድሼ ስልክ ምናምን ይዤ አልሄድኩኝም። ሞር ደግሞ በጣም የጠቀመኝ እሱ ፓርት ነው፣ ስልክ ይዤ አለመሄዴ ማለት ነው። እግዚአብሔርን ነው የምላችሁ ማለት አንዳንዴ ራሳችሁን ከስልክ ላይ አንሱትና ማለት ነው እስቲ አንድ ወር ብዙ አይደለም 30 ቀን ካላችሁበት ሲስተም ሜቢ በዙሪያችሁ በቃ ብዙ በረከታችሁን ይዞ ዲያብሎስ ሰይጣን ማለት ነው አፉራ ብዙ በረከታችንን ይዞብን ያለው በቃ የሰው ልጅ አንድ ጠላት ነው ያለው፣ እሱም ሰይጣን ነው። እና ጀስት ራሳችሁን ቼክ አድርጉት። ማርያምን ነው የምላችሁ ያው በምታምኑበት ማለት ነው። በጣም ፒስ ኦፍ ማይንድ በቃ እንዴት ልበላችሁ። መጽሐፍም ምናምን ገዝቼ ነበር የሄድኩት፣ መጽሐፍ ቅዱስም ይዤ ነበረ እና በየጠዋት እነሳለሁ፣ ጸሎት ነው የማደርገው። ጾም ምናምንም ተለማመድኩኝ በዛው እግዚአብሔር ይመስገን። ጾም መጾም ምናምን ለመድኩኝ። ጾም ደግሞ ባይዘው በጣም ጸዴ ነው። ጾም ማርያምን ነው የምላችሁ ጾም በጣም አሪፍ ነው ማለት በቃ ሜንታሊም ጠንካራ እንድትሆኑ ያደርጋችኋል። ስፒሪቹዋሊም ሞር ከፈጣሪ ጋር ኮኔክት ታደርጋላችሁ። አብዛኛውን እንዴት ነው ዳይጀሽን ፕሮሰስ በጣም ኢነርጂ የሚወስደው ክፍል ነው ታውቃላችሁ። ይሄ እንዴት ነው ብቻ አይ ዶንት ኖ እኔ ከቀን ቀን አሻሽለዋለሁ እንጂ ማርያምን ነው የምላችሁ እንዴት ማውራት እንዳለብኝ አላውቅም። እና ያው ከዚህ በኋላ እኔ ያልነበርኩትን ማንነት በእያንዳንዷ ቅስፈት እየሞትኩኝ እኔ የምፈልገው ማንነት ያው በቃ እግዚአብሔር በእኔ ውስጥ እንዲኖር መፍቀድ አለብኝ። ገብቷችኋል? ይህ ሰውነት ጀስት የእሱ ነው። በቃ እሱ ደግሞ እንደ ህፃናት ካልሆናችሁ መንግስቴን አትወርስም ብሏል። መጽሐፍ ቅዱስ ላይ ያለ ነገር ነው፣ ሪያሊቲ ነው። ኢቭን እኮ እግዚአብሔርን ነው የምላችሁ ማለት ማውቀው ነገር ያን ያህል ዲፕ እንኳን ማውቀው ነገር የለም። ብቻ ይህ ሰውነቴ ደስ ሲለኝ ይሰማኛል። ያ የሚያስፈራኝን ነገር ስጋፈጠው ምናምን የሚመጣው ጊዜ ደግሞ ያስፈራል። ሁላችንም ለራሳችን ስንል ማሸነፍ አለብን። የሚመጣው ጊዜ ስለ ኮንሺየስነስ ነው የሚወራው፣ ስለ ንቃተ ህሊና ማለት ነው። ሰዎች ይጓችሁን ገላችሁ እንደምንም ብላችሁ ካለንበት ከአይምሮ እስር ቤት ውጡ አንዴ። ማርያምን ነው የምላችሁ ማለት ስለምወዳችሁ ነው የምነግራችሁ። ፈጣሪ ያው እኛ የምንፈልገውን ነገር ያውቃል፣ ሳያቀርቱ አይደለም። እሱ አንድዬ የሚሳነው ነገር የለም ወንድሜ። እና ካለበት ስትረስም ዲፕሬሽንም ለመውጣት ከፈለጋችሁ መጽሐፍ ቅዱስ ምናምን አንብቡ። ማርያምን ነው የምላችሁ ማለት አበዛዘው። ለማንኛውም መጽሐፍ ቅዱስ አንብቡ። ያኔ እናንተን የሚያማራችሁ እናንተን ተስፋ ሊያስቆርጣችሁ የሚፈልገው ነገር ነቅሎ ከህይወታችሁ ፈጣሪ ያስወጣላችኋል። የማያስፈልጓችሁን ጓደኞችም ቢሆን እሱ በቃ እንዴት ልበላችሁ እንዲህ በማጥለያ እያጠለለ ማለት ነው ያስወጣላችኋል። እና ለጊዜው ብትጎዱ ነው፣ ለጊዜው ቢደብራችሁ ነው፣ ለጊዜው የሆኑ ነገሮች እንደ በፊቱ እነዛ ሴንስ የሚሰጧችሁ ነገሮች ምናምን ሴንስ ላይ ሰጧችሁ ይችላሉ። እና ለራሳችን ስንል ሁላችንም ከተኛንበት እንቅልፍ ዌክ አፕ ማድረግ አለብን። ሞር ደግሞ አብሶ ስልክ በቃ የዚህ ዘመን ሰይጣን በዚህ በዛ እያለ የማይገባበት ስፓት የለም በቃ። እና ሞር ስልክ ደግሞ የምሬ ነው የምላችሁ በቃ ይህ ዘመን እየጠፋበት ያለው ማንን አርያ ማድረግ እንዳለብን አናቅም፣ ማንን መከተል እንዳለብን አናቅም፣ ትክክለኛው ነገር የቱ እንደሆነ አናቅም። ማለት ኤቭሪቲንግ በቃ በጣም ቦሪንግ ነው። እና ይመቻችሁ፣ መጽሐፍ ቅዱስ አንብቡ፣ እግዚአብሔርን ተከተሉ።
ሰዎችን አትከተሉ። አዘ ኤንድ ኦፍ ዘ ዴይ ህይወታችንን የምንኖረው እኛ ወጣቶች ገብታችኋል፣ እኛ ነን። እና ባውንደሪ ይኑራችሁ ደግሞ ላይፋችሁ ላይ። ባውንደሪ ማለት በቃ ሰው ሊገባበት ማይችለው ባውንደሪ ይኑራችሁ። ፕራይቬት ሞር ፕራይቬት በሆናችሁ ቁጥር ማለት ነው። የምሬ ነው የምላችሁ። ሰዎች ስለእናንተ ማወቅ ሲያቆሙ በቃ ስለእናንተ ምንም ማወቅ ሲሳናቸው በእናንተ ሊናደዱም ይችላሉ። እንደፈለጉ ብቻ እንደፈለጉ ይሰዱት። ሞር ግን ራሳችን ላይ እንስራ። ምንም ሌላ ሚስጥር የለውም፣ አለማቆም ነው እንጂ ሌላ የተሳካላቸው ሰዎች አንደኛ መውደቅ ስለማይፈሩ ነው። ሲቀጥል ደግሞ አላቆሙም። በቃ ኤቭሪቲንግ ኢትስ ኤ ፕሮሰስ እና ወዳችኋለሁ። ለማንኛውም ይሄን ዩቲዩብ ግን የምሬ ነው የምላችሁ፣ ሼር ሰብስክራይብ አድርጉልኝ። አሪፍ ነገር ይዤላችሁ እመጣለሁ ከእግዚአብሔር ጋር ማለት ነው። እና ወጣቶች መተጋገዝ መተባበር አለብን። የሚመጣው ጊዜ በጣም ቦሪንግ ነው። ከራሳችን ጋር ነው መሆን ያለብን። ራሳችንን ሎክዳውን አድርገን ራሳችን ላይ ዲግ ማድረግ ነው ያለብን። የሚመጣው ጊዜ የሚያስፈራ ብቻ ሳይሆን በዚህ አጋጣሚ በረከትም ይዞ የሚመጣ አለ ማለት በረከቱ ለሚጠቀምበት እግዚአብሔር ልቡን እንዴት ነው እግዚአብሔር ለገለጸለት ለማለት ፈልጌ ነው። እና ወዳችኋለሁ። ሼር ሰብስክራይብ ላይክ ማድረግ እንዳይረሳ። በሌላ ኮንተንት እመጣለሁ። ቴንክ ዩ። ይመቻችሁ።